በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አግንተሽ ነው እንደዚህ የምትጮይው? በእናትሽ እየሰማሽ ነው ዝም የምትይው? ጽግዬ በእናትሽ ዶሮ ይመስል በጧት ተነስተሽ አጮይብኝ። መተኛት እፈልጋለሁ። ዛሬ እኮ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደበት ታላቅ ቀን ነው። እንዴት ነው በዚህ በተከበረ ቀን ልተኛ የምትይኝ? ይልቅ ተነሽና ወደ ቤተ ክርስቲያን እንሂድ። እንዴ ዛሬ ገና ነው እንዴ? ራስቸዋለሁ። አይገርምሽም? ተነሺ። በዚያው ከቤተ ክርስቲያን መልስ ጓደኞቻችንን፣ ጎረቤቶቻችንን፣ ዘመዶቻችንን የሚያውቁንና የምናውቃቸውን ሁሉንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና እንኳን አደረሳችሁ ለማለት መሄድ አለብን። እንግዲህ ተነሳብሽ። በዓል በመጣ ቁጥር የኔ ቤቴን ጠይቅ፣ ጓደኞቻችንን ጠይቅ፣ ቤተ ክርስቲያን እንሂድ ምናምን ኮተት አይሰለችሽም? ቤዚዬ ገና አለቀሽም ወይስ ቅዠት ላይ ነሽ እንዴ? ምን እያልሽ ነው? እባክሽ ጽግዬ፣ እኔ ከሆነ ነው የምነግርሽ። የምን ቅዠት አመጣሽ? እንዲያውም በውስጥ የሚመላለስ ለዘመናት መልስ ያጣውለት ጥያቄ አለኝ። እንዲህ ያከበርሽውና ከዚህም አልፎ ክርስትናችን ሊፈታተንሽ የደረሰው ጥያቄ ምንድን ነው? ተዋህዶ ሁሌ መልሳለት። ግድልሽም ጠይቂኝ። ጥያቄ አለኝ ሁሌም ውስጤን የሚያቆስለኝ፣ ከኔ ያልሆነ ግር የሚለኝ፣ ባለም ምናብ የሚያዋልለኝ ጥያቄ አለኝ። ምላሽ አጣውለት ዘመን ያስቆጠረ፣ በማይጠቅም ቃላት እየመነዘረ ልቤን ያመነታብኝ አቅጣጫ የጠፋው፣ ብርሃን ባልዋለበት ውሸት የሚሰፋው ጥያቄ ነበረኝ። ለይምሰል ክርስቲያን መምሰሌን ሳስበው ከቤቱ መራቄ የሚያንገበግበኝ፣ እንደ እሳት እንፋሎት የሚለበልበኝ እታለሜ ውዴ ጥያቄ ነበረኝ። እንዲህ ያከበርሽው፣ በጣም ያገዘብሽው፣ ፈተና እንዲሆን ቦታ የሰጠሽው ምን ይሆን ጥያቄሽ? በዕለተ ልደቱ የሚከነክንሽ እንደ ሸማን ምሳር ውቡ መወደሪያው ልቆ እንደሚታየው በእጆቹ ሲሰራው እጹብ ድንቅ እያለ ዓለም የሚያወራው ሰማያዊ ጌታ በድሆች ልብ ውስጥ አምላከ ቅዱሳን በዚያ ነው ማደሪያው። እመኝኝት ዓለም እረኛ እንዳላየው እንዳጣ ጠባቂ፣ መልቅ እንደሌለው መርከብ ሳትዋዥቂ፣ በያልገባሽ ካለ እውነቱን ጠይቂ። እንግዳውስ እሺ ኢየሱስ ማን ነው? ለምን ተወለደ? እያለ መንፈሴ ከሚጨነቅብኝ፣ በማላውቀው እውነት ነፍሴ እንዳትቀርብኝ፣ አለማወቅ ውስጤን ከሚያነዋውጠው፣ በዕለተ ልደቱ ጠቅላላ መልእክታትን ለዓለም የሰጠው ምንድን ነው ንገሪኝ? ከልደቱ በፊት ለምን ሰው መሰለ ብለን ስናነሳ ቸርነት ይቅርታው በእኛ ስላየለ፣
ያኔ ቀድሞ ለአዳምና ሔዋን ቃል የሰጣቸው አትብሉ ያላቸውን በልተው ያገኛቸው ከገነት ሲወጡ ፍጹም ባልጠበቀው ለኃጢአተኛው አዳም ተስፋን ሲያሰንቀው ጌታ ቃል ገባለት ነፍስያውን ከሞት እንደሚያድንለት። እናም አዳም ብልጡ ስሬትን ፈልጎ 14 ሱባኤ እየገሰገሰ 98 ዓመት እንባን አፈሰሰ። ጌታውም እንዲያለው በአንተና በሴቲቱ በዘር መሃል ቆሜ ጥላቻን አደርጋለሁ አዳም ሆይ እንዳይደግሜ ብሎ የገባለትን ቃሉን እያሰበ አዳም ስለ ነፍሱ እጅጉን ተራበ። መድኑም መለሰ ይቅርታን ለገሰ። በ5 ቀን ተኩል በፍጹም ይቅርታው ባህሪውን ለበሰ። ወደ ተናቀችው ጎሳሳ ቤት ወርዶ ቃሉን ይፈጽም ዘንድ እንደ ሕፃን ተወልዶ እልፍ ገበያ አልፎ 40 ቀን 40 ሌት ስለ ቃለ ጾሜ ስለ አንተ መከራ መስቀል ተሸክሜ ቢለው ተስፋውን ባይነፍገው አምላክ ሰው ሆነና የሰው ልጅ አቀፈው። እና ምህት ዓለም የአመድን ክርስቶስ በበረት ተኝቶ እንደ አበው ትንቢት ቀናቶችን ቆጥሮ በቃሉ ተገኝቶ ቃል አካል ሆኖ ነው ተወልዶ ያየነው። ለዚህም ንግግሬ መጽሐፍ ምስክር ነው። 3 መቃብያን 4:23 ሲራክን ድገሚው 24:6 5 ቀን ተኩል ቀድሞ ከተባለ ታዲያ ለምን ጌታ 5000 አለ? ገና ለ500 እሱ መች ተረስቶ ያን ያላዳነው ለምን ይሆን ከቶ? እሳት ቢያንቀላፋ ገለባ ጎበኘው የአንበሳውን በደም ቀበሮ ተመኘው እንዳይሆን ነገሪ ከያኔው እንዳለ ምራር ቢያይም ብለሽ እውነትን በንፋስ በወንፊት ዘሪ በውሸት ዙፋን ነክሰሽ እንክርዳድ ላትለይ በቃኝ ዓለም ትብቃኝ ለማለት ቸኩኝ። ምክንያቱም ውዴ ምክንያቱም አዳም እንደ አንቺ 5 ቀን ተኩል ቆጥሮ ጠብቆ ዘመኑ ሲፈጸም መሆኑን ግን አውቆ በልቦናው ይዞ ከራሱ መከረ በአጸደ ስጋው በአጸደ ነፍሱ የፈጣሪውን ምሕረት ሲጠባበቅ ኖረ። ለልጆቹም ሲነግር ይህን ተስፋ አዳም አንዲት እንኳን በውሸት ቃል አላወላዳም። ልጆቹም የአዳምን ቃል አክብረው ኖረው ቋሚው የሸኘ ሟቹን ሰው ሲቀብረው አለ እስከ ዛሬ በተስፋ ቃል ሞልቶ 5000 ዘመን 5000 ታሞ ደምሮ አባስቶ አካፍሎ ቀንሶ ትንቢቱ እስኪፈጸም በሱባኤ ያልቅሰው ቆይተዋል አሉ። እንደነገርኩሽ ነው እውነታው ነው ሁሉ እንደነገርኩሽ ነው መጽሐፍ ምስክር ነው ለኛ ለምናምን እውነታ ቃሉ ነው። በዮሐንስ 5:46 ላይ በማቴዎስ 13:17 ላይ በዮሐንስ 8:56 ላይ ይታያል ፈገግታ የእውነት በርታ ፀሐይ። 5550 ዘመን የተባለው ሁሌ የሚጎትተን እንዴት ይሆን ደግሞ ይሄ ሲተነተን? ከአዳም እስከ ኖህ መገናኛ ድንኳን ተብሎ ተጠርቶ ባይለመድ እንኳን መልስ አለ እህቴ። ከንጉሥ ሰለሞን እስከ ዘሩባቤል ልደተ ክርስቶስ የይዋሃው ምስኪን አቤል ዘመኑን ሲያሰላው ዓመተ ፍዳውን ዓመተ ኩነኔውን ጨምሮ ጌታ በዕለተ ልደቱ አቃጥሎት ነው አሁን። ከእንግዲህ ፍርድ የለም ሞት አይሰለጥንም ጌታ ከኛ ጋር ነው ፍጹም አይጥለንም። የለም የአዳም ዕዳ የለም የሔዋን ዕዳ ደብዳቤው ተቀዷል። የዓለም ፈጣሪ በኤፍራት ሀገር በገብቶች ማደሪያ በግርግም ተወልዷል። ያ ቃል ሥጋ ሆኗል በእኛ ላይም አድሯል። ብርሃን ናፋቂ ይቻለም ተደስታ የተደፋባትን ጨለማውን ገፍታ ፍዳን የቆጠረ የተንከራተተ ሕዝብ አዳም ተመመ ዳቢሎስ ታመመ ጥፋት ተማገደ ዳቢሎስ ነደደ የገረጨው ሕይወት ጠፋ ተሰደደ። ኦ አምላኬ እንዴት ደስ ይላል! እንዲሁ የኔ ጌታ አምላኬ ለዋልከው ውለታ ስለኔ የከፈልከው ስለኔ የተንገላታኸውን በዋጋ ተምኜ ላልከፍል መዝኜ በአንተ መሞት ልጅህ እኔ በመዳኔ የባርነት ቀንበር ወድቆልኝ ከላይ መንታ መንገድ መሃል ቆሜ ነበር ጌታ አሁን ግን መለሰኝ ውዴ በይቅርታ። አለመማሬ ነው ከቶ አለማወቄ የተደፋፈርኩህ ያቀረብኩ ኑፋቄ
የደረደርኩኝ ያበዛው ጥያቄ በቤተልሔም ተወልደህ መድኔ ብርሃን አለበስከኝ ሆንክልኝ ሰላሜ መከሬን አንተ ተቀብለህ ሞቴን ሞትክልኝ እንክርቴን ተንከራተህ ስለኔ ጹመ ጸልየ ተርበ ተጠምተህ አንተ አጎንብሰህ እኔ ቀን አልኩኝ መቃብር ወርደህ ትንሣኤን አበሰርከኝ ጥራኝ ወደ ቤት ልብራ አንድ ሻማ በቅኔ ማሌቱ በያሬዱ ዜማ ቁሜ እንድዘምር ያላንዳች ቀጠሮ ጥራኝ ውዴ ማመንታቴ ይብቃ ከእንግዲህ ያንተ ነኝ ሞት አላይም በቃ ዋጋ ከፍለልኝ በደም ገዝተኛል ከጨለማ ዘመን ነፃ አውጥተኛል እሰይ የምስራች ዓለማወቅ ጠፍቶ ገለል ሲል ጨለማ ፍቅርህን ለብሰን ነው እንደ ብርሃን ሻማ እውነት ተጎናጽፈን ሞት ሁሌ እንዲያልፈን አበራን ልጆች አንተን ተደግፈን በተገራጨ ሕይወት ሰላም ያልዳሰሰው በማቅ ልብሱ ቆሞ የሚጨናበት ሰው ላይኖር ዳግመኛ ጌታ መድኃኔዓለም ይኸው ሆኗል ከኛ አዎ በትሩ ሽልምልም በያዕቆብ መስሎ ሕዝቡ አዳም ሲዘምር ተወለደ ብሎ ይህን ሁሉ ፍቅር ምልክት ያየነው ከመላእክቱ ጋራ ባንድ ላይ ያዜምነው ሰውና እግዚአብሔር ስለታረቁ ነው እረኞችም ቆመው በቡድን ጌታ ተወለደ ይህን ዓለም ሊያድን ብለው በደስታ እየመሰከሩ ሰውና መላእክት ባንድነት ዘመሩ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።